አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ በዝት ይበል። ውድ እህቶቼ ዛሬ ጉድ ልንገራችሁማ። በአሁኑ ሰዓት ሐዋላ ጨምሯል። እንደምታውቁት ዱባይ፣ ሳውዲ፣ የትኛውም ሀገር ሐዋላ ጨምሯል። በነገራችን ላይ ብዙ እህቶች እንደዚሁ እየተባላችሁ ነው። የመጀመሪያው እቁብ ደርሷል። አንዷ ጓደኛዬ ማለት ነው እቁብ እየጣለች ነበራችሁ እና እቁብ እየጣለች የመጀመሪያው እቁብ ወሰደችና ምን እንዳደረገች ታውቃላችሁ? በተለይ ቲክቶክ ላይ በየፔጃቸው የእንትን ትልቅ ፎሎወር ያለው ፔጅ ገዝተው ሐዋላ ጨመረ፣ በውስጥ አውሩኝ መላክ ከፈለጋችሁ በከፍተኛ ምትልኩ መላክ ከፈለጋችሁ ኑ በውስጥ ብለው የሚያወሩ ብዙ አጭበርባሪዎች አሉ። ውድ እህቶቼ ፕሊዝ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። በእኔ የደረሰው በእናንተ ማይደረስባችሁ እነግራችኋለሁ። አዳምጡ። እና እች ልጅ ነይ በውስጥ በከፍተኛ ልክልሻለሁ ምናምን ሲላት፣ እሷ ደግሞ ለማትረፍ ነው። እኛ የትኛው ቦታ ሄደን አንድ ብር እንኳን ብናተርፍ ነው አይደል እንዴ የምንለው? እሺ ብሏት እንትኗን ቪዛ ላከላት፣ የራሷን እቃማውን ላከላት፣ የሰውየው ማለት ነው። እቃማ ላከላት ምን አለላት እና እቺ ልጅ ፓስፖርት ነው እቃማ ላከላት ልጁ ማለት ነው። ያው ታውቃላችሁ እኛ ደግሞ በጣም የዋህነን ወላሂ ነው የምላችሁ። ወላሂ ለኢላሂ ለላ ግን እንደዚህ አድርገው የሚበሉ ሰዎች እኔ አላቅም፣ ሰቀጠጠኝ። እቺ ልጅ ኢቃማ ፓስፖርት ሲልክላት 8,000 ምናምን ሪያል ላከችለት ማለት ነው። ላከችለትና የኢትዮጵያ 300,000 ብር ማለት ነው። ላከችለትና ልክ ነጋዴ ይዞብኛል አላት። ከላከለች በነገውኑ ነጋዴ ይዞብኛል እሺ አላት። ቆዩ አላት። ገበያ ዝቅ አለ ሲላት ይሄን ብር ባላት ማለት ነው። ይሄ ብር ተበላ። አያችሁ አይደል ውዶቼ? እቺ ልጅ ራሷን ሳተች፣ ራሷን ሳተች። በቃ የምትሰራው ስራ ራሱ አላወቀችም። የምትሰራው ስራ ምን እንደምትሰራ አረቦች ምን ሆነሻል? ምንም ምንድን ነው የሆንሽው ነገር? ምንም። ከዛ እነሱ ግራ ሲገባቸው እቺ ልጅ የሆነ ነገር ሆናለች፣ የሆነ አብዳለች፣ በቃ እንዳበደች ነው የቆጠሯት። ከዛ እናሳፍራት ሁላ ብለው ነበረ፣ ሊያሳፍሯት ሁላ ደርሰው ነበረ። አያችሁ አይደል? ይህን ጉዳያችሁ እሷ ብቻ አይደለችም፣ ወላሂ ነው ብላችሁ ብዙዎቻችን እየተፎገርን ነው። እኔ በሰሞኑ እንደዚህ አንዷ እህቴ በውስጥ እንደዚህ በቲክቶክ ማለት ነው፣ በቲክቶክ ያለ ሁሉ ሌባ ሁሉ አጭበርባሪ ነው ምላችሁ። ከዛ አስባችሁታል? ልክ ኮመንት ላይ ዛሬ ጀዳ ይሄን አክል ብር በ44 ልክ ያለውኝ አለችኝ። ወላሂ በስላት ወላሂ በ44 ልክ ያለሁኝ። ከዛ መጣች በውስጥ መስመር፣ እንዴት ነሽ? ደህና ነሽ? የት ነሽ ያለሽው? ጀዳ ምናምን ተባባልን፣ አወራን። እሺ የልጁን አካውንት ላክልኝ ወይ ቁጥሩን ላክልኝ ስላት፣ እሺ አንቺ ቁጥር ስጪኝና እሱ ይግባልሽ አለችኝ። ሰጣሁት ቁጥሬን፣ ገባልኝ በኢሞ። ከዛ እሱም አወራኝ። እሺ በምን ልመነክ ምናምን ስለው፣ ካላመንሽ የትላኪ እኔ ደንበኞቼ ተማምኜ በታምኘት የምንሰራ ደንበኞቼ ይበቁኛል አለኝ ልጁ። እሷንም እሺ እንዴት ነው ስላት፣ ወላሂ አስሬ ወላሂ አታስቤኝ፣ እኔ በወጣሁበት ልቀር፣ እኔ እኮ እህቶቼን ብር ማጭበርበር እኔ ምን አረግልኛ እንዲጠቀሙ እንጂ ምናምን ብላ ያላላችኝ ነገር የለም። እንደዚህ ስትለኝ አይ እኛ የትኛውም ሐዋላ እኮ ስንልክ በእምነት ነው እንጂ ማንን አውቀናል ብዬ ያንን ብር አንስቼ ለሱ ማስገባት። ከዛ ነገውኑ ስጠይቀው አው ገብቷል ብሎኝ እሺ ስለው እልክልሻለሁ በኋላ አለኝ። ነገውኑ ደግሞ ጠየቅኩት፣ ዛሬ ገበያ የለም አለኝ። ከነገ ወዲያ ስጠይቀው ምን አለኝ? ነጋዴ ይዞብኛል አለኝ። አሁንም ስጠይቀው እሺ እህቴ እልክልሻለሁ ወላሂ እልክልሻለሁ አለኝ። ይሄ ልጅ ፕሮፋይሉ ያላህ ስም ነው። ፕሮፋይሉ የጻፈው ደግሞ ምንድነው እንላ ማሳበሪ ምናምን ነው የሚለው። ከዛ በኢሞ ስደውልለት ሱረቱል ዱሃ ነው የሚቀራው። ይሄን ሳይ በቃ አመንኩኝ፣ የሌለ አመንኩት። ከዛ በ6ኛው ቀኑ ብሬ መበላቴ ውስጥ ይፈራ፣ ተንቀጠቀጥኩ። በቃ ብሬን ሊበላ ነው መለከፈኝ ብዬ ግራ ገባኝና በ7ኛው ቀን እሷ ብሎክ
ብሎክ አረገችኝ። ቲክቶክ ላይ ሮጬ ሄጄ አሁንም ምን ሆነሽ ነው ብሎክ ያረግሽኝ? ሀያት ናት ስሟ። መቼም ሀያት አይወጣላት። እኔ እሷን መሀን እንዲያረጋት ነው ሁሌ ወረበልን ነው ምላችሁ፣ እንደዚህ ምላችሁ፣ እንደዚህ ምለው። የእህቶችን ብር እንደዚህ የሚያጭበረብር ሰዎች እንደው ሀያታቸው በግማሽ ይቆረጥ። ምን እንደምል አላውቅም። ከዛ ይሄን ብዬ ስጠይቃት ቲክቶክ ላይ ሄጄ ወደ አሁኑ ብሎክ አቀመሰችን። ቲክቶክም ላይ ኢሞም ላይ ብሎክ አረገችኝ። ከዛም በኋላ ልጁ መጥቼ እሱን ሳይ እሱም ብሎክ አረገኝ። በቃ አበትኩ። ሳምንት ድረስ ጤነኛ ሳልሆን እኔ ራሴ ማለት ነው። ስለዚህ ያ ሁሉ የሚከሰተው ምን እንደሆነ ታውቃላችሁ? ሀዋላ ጨመረ ሲባል ጅዳ 44 ተልኳል፣ ሪያድ ይሄን አክል ተላከ። ይሄን ሲሉ ወላሂ በይ እስቲ ላክልኝ፣ እስቲ ወላሂ ካልሽ አካውንቱን ላክልኝ ምትሉ ልጆች ፕሊዝ ተጠንቀቁ። ፕሊዝ ሌባ ነው፣ ሁሉም ሌባ ነው። አያችሁ፣ የሰፈራችሁን ልጆች ጠይቁ። በማን ነው የምትልኪው ወይም የምታውቁት የዘመድ በማን ነው የምትልኪው ብላችሁ ያንን ሰው ጠይቃችሁ ቢፈልግ የቀነሰ ይሻላል። እኔ አሁን ለትንሽ ብር አተርፋለሁ ብዬ ነው ይሄን የተበላሁት ማለት ነው። የኔው እንኳን ትንሽ ብር ነው። ጓደኛዬ 300 ሺህ ብር ማለት አስባችሁታል ውድ እህቶቼ። እሷን ብቻ አይደለችም፣ አንድ እህቴ ራሱ 1200 እንደዚህ ተበልታለች። 1200 ብር ከኔ ጋር 3 የተበላን ማለት ነው። ስለዚህ እኔ ባወኳቸው 3 የተበሉት ማላውቃቸው ብዙ እህቶች እንደዚህ ተጭበርብረዋል ማለት ነው። አሁንም ምን ይላሉ? እስቲ እህቴ የምትልክበት የሐዋላ ቁጥር ስጭኝ ይሏችኋል። እናንተ እውነት ይመስላችሁና በቃ ምስኪን ሆነው ይቀርባሉ። መዳሜ እንትን አለችኝ፣ መዳሜ ብር ልከለከለችኝ፣ መላክም ቢያለችኝ፣ እስቲ የምትልክበት ሐዋላ ቁጥር ስጭኝ ምናምን። ከዛ ሐዋላ ቁጥር ታነሱና ትሰጣላችሁ። ታምኑትና እናንተ የምትልኩበት ሐዋላ አምናችሁ ስትልኩ እሺ በቃ በዚህ አካውንት ላስገባ ይላሉ። አዎ ትላላችሁ። ከዛ አስገብቻለሁ ብለው ፌክ ደረሰኝ ይልኩላችኋል። ፌክ ደረሰኙ ደግሞ ለሐዋላው ሰው ስልኩለት አረ ምንም የገባ ብር የለም። እነዚህ ሌቦች ናቸው። የሌለ ጉድ ነው የሌለው። ግን ውድ እህቶቼ ወላሂ ነው የምላችሁ፣ ሰው አትመኑ። በተለይ ቲክቶክ ላይ ያለ ህዝብ ወላሂ ያለ በፈጠረው አምላክ እግዚአብሔር ማርያምን ምናምን የሚላችሁ ምንም አትመኑ። ኢብን የለ ቅድሚያ እንልካለን ብር ካስገባን በኋላ እናንተ ትልካላችሁ ራሱ የሚሉት ማለት ነው። እንደዛ ራሱ ማጭበርበር ይቻላል አሉ። ገባችሁ እህቶቼ? ማጭበርበር ይቻላል አሉ። ብር አስገብቻለሁ ብለው ወደ ኢትዮጵያ፣ ከዛም በኋላ አንቺ ብር ስትሰጪው ያንን ብር ማስመለስ ይችላሉ አሉ። ገባችሁ? ምሳሌ ብር እሱ ልክ ያለው ይላል። ከዛ ሀገር ደግሞ ብር ደርሷል፣ አዎ ደርሷል ሲላችሁ እናንተ ደግሞ ይሄን ብር ለሱ ስትሰጡት መጀመሪያ ያስገባው ብር ማስመለስ ይችላሉ። ቴክኖሎጂ ረቋል። ስለዚህ በማታውቁ ሰው ብር አትላኩ። ወላሂ ቪዲዮ ለአዳዲስ ልጆች ይጠቅማቸዋል። ሼር አድርጉ፣ ላይክ አድርጉ። በተለይ የለ ላይክ ስታደርጉ የቪዲዮ ለሁሉም ተደራሽነት ይሆናል። የደረሰብኝ ነው የነገርኳቸው ውድ እህቶቼ እና በጣም ልትጠነቀቁ ይገባል። ሐዋላ በጨመረ ቁጥር ሽር አያርገን። ገባችሁ? በተለይ ደግሞ የምታስቡ በኢትዮጵያ 100 ስንት ነው፣ በኢትዮጵያ 200 ስንት ነው፣ 1000 ስንት ነው ብላችሁ ሁሌ ስተኙ የምታስቡ ስትነሱ ካልኩሌት የምታደርጉ ልጆች ማለት ተጠንቀቁ። ስትሰሩ ደንታ ቢስ ሆናችሁ ስሩ። ስታስቡ ሌላ መዘዝ ነው የሚፈጠርባችሁ። ስትጨነቁ ሌላ መዘዝ ነው። ስለዚህ ውድ እህቶቼ የዛሬው ቪዲዮ ይሄን ይመስላል። አላብዛባችሁ። ላይክ ማድረግ ሼር ማድረግ እንዳትረሱ። ሰላም